እሺ ስሞትም አልበል አምዳ መሐመድ አምዳ። እሺ ጋሽ አምዳ፣ እስቲ እኛ አሁን ለወጣቶች የተለያዩ ምክሮችን ከተለያዩ ትልልቅ ሰዎች እየጠየቅን ነውና እርሱን ወደ ወጣትነት አሁን እድሜዎትን ብነግሩኝ። እኔ 60 ኦኬ 60። እሺ ወደ 25 ዓመት እንመልሰውት ብባልና እንደው ቀድሜ ይሄን ነገር አደርጋለሁ የሚሉት ነገር ምንድን ነው? ቀድሜ አደርጋለሁ የምለው ያው አንዳንድ ስራም ፈጥሬ ለማስራት እና በተቻለ መጠን እኔም ለማስራት መፍጠር። አሁን ላይ ብዙውን ጊዜ ያው ወጣቶች ከእናንተ ብዙ ምክር እናገኛለን። ያው በተለያየ መንገድ ነው። አንዳንዱ በአካል አግኝተው ምክር ይወስዳል፣ አንዳንዱ ደግሞ እንዲሁ በሶሻል ሚዲያ ነውና ለዛ ነው እነዚህን ጥያቄዎች የምንጠይቀው። እንደው በህይወቶ ይሄንን ነገር ባላደረኩት ኖሮ ወይንም ይሄንን ነገር አድርጌ ቢሆን ኖሮ ብለው የሚቆጩበት ነገር ምንድነው? ያው ሰው አንዳንዴ ነገር ካለፈ በኋላ ይባላል አይደል? እድሜ በ40 ዓመት ምናምን የሚባል ነገር ይባላልና እንደው እርሶ ይሄ ይጸጽተኛል ወይም ይሄንን ነገር አድርጌ ቢሆን ኖሮ የሚሉት ምንድነው? እኔ ያው ትምህርት ተቋርጬ በማቅራቴ ነው። ትምህርት ባላቋርጥ ኖሮ የት ደርሳለሁ የሚለውን አሁን ሳስብ በጣም ቁጭት ውስጥ ነው ያለው። ለምን ያው ትምህርቱንም ያቋረጥኩበት ምክንያት ትንሽ የዛን ጊዜ ኃይለኛ የኤርትራ ጦርነት ነበረ። ለዛ ብሔራዊ ውትድርና ተብሎ ማማር አልቻልንም። ከዛ ወድም ተመልሰን እንማራለን ስንል ትንሽ ወታደር ቤት መሰልጠኛ ገብቼ ከወጣ በኋላ ትምህርት አስጠላኝ። ለምን ብሔራዊ ውትድርና አያቆም የሚለውን በሰዓቱ የነበረውን እሱን ተመልሼ እርሻ ማረስ አለብኝ። አሁን በኋላ ሰርቼ አንድ ለማለወጥ የሚለውን ላተ ውስጥ ይዤ ትምህርት ካቋረጥኩ በኋላ በጣም ተጸጸትኩ። ለምን ብጨርስ ኖሮ አሁን ተማሪ ባይገርም 12ኛ ክፍል አጠናቆ ለዘበኝነት መስታወቂያ ሲወጣ በጣም አሳዘኛል። ያኔ በደርግ ሰዓት 12ኛ ክፍል አጠናቀህ ዩኒቨርሲቲ ገብተህ ከዛ ሳንጣን ይዘህ ወደ ስራ ትሄዳለህ። ወደ ትልልቅ ስራዎች ወደ ቤት አትገባም። አሁን ያ ነው የሚጻጻተው እንጂ ሌላ ብዙ ችግር የለም። አሁን በእናንተ ጊዜ ጥሩ ነው። ገና መንግስትም ደግሞ ያው ስራ ፍጠሩ፣ ትምህርት የጨረሳችሁ ነጥብ የቀረባችሁ በራሳችሁ ጭንቅላት ስራ ፍጠሩ ብለው ትምህርት ስለሰጣቸው የአሁኑ ወጣቶች ይሻላሉ። ኦኬ ያው እርሷ የምቆጩት ትምህርትን ጨርሼ ቢሆን ኖሮ እያሉ ነው። አሁንም በቁጭት እየተናገሩ የነበረ እና በጣም ይጸጽቶታል። ትምህርት ባለመጨረሱ በማቋረጡ ይጸጽቶታል። እንደው እስቲ በጣም የተናደዱበት ጊዜ ካለ በዚህ ዙሪያ ወይንም በጣም ያዘኑበትም ሁኔታ ካለ እንደው ምን አይነት ነገር ገጥሞት ነው በጣም አዘንኩኝ የሚሉበት ጊዜ አለ? በጣም አዘንኩበት ጊዜ ትምህርት በማቋረጤ ቆጨኝ። ከዛ ተመልሼ በከባድ ስራ ኃይለኛ የጉልበት ስራ ውስጥ ገብቼ ያው በአባቴም አልተበደልኩም። ያው ተማሪ እያለኝ ዩኒት ስትይቼ ጭንቅላቴን ሲወቅስ ነበር። ከዛ አሳለፍኩት። ያው በሰላም ነው ያለን። አሁን ጥሩ ጊዜ ነው ማለት። እሺ አንድ ሁለት ጥያቄ ልጨምርና ጨርሳለሁ። ያው በህይወት ውስጥ አንዳንድ ጊዜ ደስ የማይሉ ሁኔታዎች ይኖራሉ። በጣም ያው የሰው ልጅ ስንሆን በተለያየ ሁኔታ የምናዝንበትና በጣም የሰውን ድጋፍ የምንፈልግበት ጊዜ አለ። እንደው በህይወቴ ማረሰው ባለውለታዬ ነው የሚሉት ሰው አለ? እኔ በህይወቴ ማረሳ ባለውለታዬ ነው የሚለው እኔ ቤተሰብ ነው። አጠቃላይ በቃ በህይወት ውስጥ እንደው ከቤተሰብ ውጭ ቢሆን በጣም ውለታ በብዛት የሚቆጠረው ቤተሰብ እንደ ቤተሰብ ይቆጠራል። ግን ሌላ ሰው ያደረገውን እንደ ትልቅ ውለታ እንይዛለን እና በህይወቴ ውስጥ ይህ ሰው ትልቅ ነገር አድርጎልኛል ብለው እንደው በሀሳብ በብዙ ነገር የረዶት ሊሆን ይችላል። ግን በሰው ልብ ውስጥ ትልቅ ቦታ ይዞ እንደው ለማመስገን እድል ያላገኙት ሰው ካለ ብለን ነው። ያው እሱ ደግሞ አንድ የሆነ ልጅ ነበረ። ትምህርት ካቋረጥኩ በኋላ ተማሪ እረዳለሁ፣ በተቻለ መጠን አንተ እረዳለሁ፣ በርታና ተማሪ እያለኝ ሲመክረኝ ነበረ። ለሱ በጣም ከፍተኛ ውለታ ይሰማኛል። ለምን እሱ እኛ ጋር ተምሮ ትምህርት ጨርሶ ስራ ይዞ ወደ ስራ ዓለም ገብቶ በኋላ እኔን ሳይ በእናትህ ብትማር ይሻላል፣ እኔ በተረፈው በተሻለኝ እረዳሃለሁ ብሎኝ ሀሳብ ሰጠኝና ሲመክረኝ ነበረ። እስካሁን የማረሳው እሱ ብቻ ነው። ስለዚህ በህይወቱ ውስጥ እንደው እርሶ ብትጠቀሙ ኖሮ በጣም በህይወቱ ትልቅ ቦታ እንዲደርሱ ጥረት ሲያደርግ የነበረ ነው። ስሙን ካስታወሱት እንደው በዚሁ ምናልባት ይሄን ቪዲዮ አንድ ቀን እድለኛ ሆኖ ካየ እኔ ነኝ ብለው እሱም እንደው እድሉ ስሙ አንድ አማና ዋሪቱ የሚባል ልጅ ነው። የኩየራ ሰው ነው። ያደገው እኛ ጋር ትምህርት ጨርሶ ነው። በ69 ነው በስንት ዓመተ ምህረት ያለ ኩየራ ሃይስኩል የለም ነበር። እዚህ እኛ ጋር በ9ኛ ክፍል መጥቶ ጨርሶ እንደውም ትምህርት እንደገባ ያደረገኝ እሱ ልጅ ነበረ። አባቴም መክሮ ይማር ብሎኝ በ70 ዓመተ ምህረት አንደኛ ክፍል ያስገባኝ።
ከዛ እሱ እስከ መጨረሻ ድረስ ስታገል እኔ ነው ያው እድል ነው እንግዲህ ምንም ማድረግ አልተቻለም። እሺ እንግዲህ ለአማንዋሪቱ እንግዲህ መልእክቱ ይደርሱታል። ካየው ምናልባት መልእክቱን እኛ እናደርሳለን። እንደው በመጨረሻ ለዚህን ጊዜ ወጣት አሁን ላይ አብዛኛው ወጣት በተለያየ ሁኔታ ይኖራልና እንደው ከትልቅ ሰው ያው ምክር የሚያስፈልገው ለወጣት ነው። እንደው ወጣቱን ምን ብለው ይመክሩናል? ወጣቱ አሁን ማማር አለበት። በራሱ ጭንቅላት የሆነ ስራ መፍጠር አለበት። እግዚአብሔር አድርጎለት ነጥብ ከመጣለትም ያው ለሀገሪቷ ደጀን የሆነው ወጣት ስለሆነ እቺን ሀገር ተረካቢ ወጣት ስለሆነ በርትታችሁ ማማርና በርትታችሁ የወደፊቱን ራዕይ ተግባራዊ ለማድረግ መሞከር። እንደው ይቅርታ አንድ ጥያቄ ብቻ ደስ ስላለኝ ነው። ጥሩ መልእክት እያነሱ ስለሆነ ነው። እንደው አሁን በሚያዩት ጊዜ በጣም ወጣቱ በተለያየ ሁኔታ ውስጥ ሆነው በማህበረሰቡ ሲንቀሳቀሱ በተለያየ ቦታም ሊያዩ ይችላሉ እና ወጣቱ እንደው የማይሆን ምን አይነት ሁኔታ ውስጥ እያለፈ ነው ብሎ ያያል? አንዳንድ ቦታ ላይ ሲታይ በጣም መስጠላና በጣም የሚያሳዝን ወጣት አለም ያለበት ወደ ጫት ቤት፣ መጠጥ ቤት ገብቶ አንዳንድ ጊዜውን እዛ ይጨርሳል። ወጥቶ የሆነ ስራ ፈጥሮ ቢሰራ ማስራት የሚችል ራሱን አበላሽቶ በየቦታው እነዛ ቢመከሩና ተመልሰው የሆነ ስራ ቢገኝለት ወይም ስራ ፈጣሪ ሆነው ለሌላውም ትምህርት የሆነውን ስራ ትላንት የከለኮ እዚህ ጋር ነበረ ዛሬ እዚህ ጋር ነበረ የሚለውን እንትን ለማድረግና ለራሱን ስም ለማሻሻል ፈጥረው ማስራት አለበት። ስለዚህ ወጣቱን ከሱስ ዓለም ወጥተው ወደ ትምህርታቸውና ስራ መፍጠር ላይ እንዲያተኩሩ ይመክራሉ። በጣም ይመክራሉ። እሺ እጅግ በጣም እናመሰግናለን። ደህና ሁኑ። ስምን ማለት ነው? ላምቤቦ። እሺ አንድ ጥያቄ ልጠይቅና ለወጣቶች ምክር እንዲሆን ነው። ወደ ወጣትነት መመለስ ብችል መጀመሪያ በአንገብጋቢነት ልታደርገው የምትፈልገው ነገር ምንድን ነው? በወጣትነት ወደ ወጣትነት መመለስ ብችል እኔ ተመልሼ መልካምነት ለወጣቶች ማወጅ፣ መልካም ነገር ማድረግ፣ ቅንነት፣ መልካምነትን ማድረግ፣ ሰው አለመግፋት፣ ኦኬ ጥሩ ስነጓር በቃ ለሌላ ሁሉ ማስተማሪያ የሚሆን ነገር ማድረግ። ኦኬ ስለዚህ አንተ ወደ ወጣትነት መመለስ ብችል የምታደርገው መልካም በጎ የሆኑ ነገሮችን ማድረግ። በወጣትነት ጊዜ ምን ነው ይሄን ነገር ባላደረኩት ወይ ይሄንን ነገር አድርጌ ቢሆን ኖሮ ዛሬ አይቆጨኝ የምትል ነገር አለ? አዎ ይኖራሉ። ምንድን ነው እሱ? እንደ መሰለህ ያለንኩት ጎዳናዎች ሰርተን ሰው ለሚሆን እውቀት እያለው በእውቀት ያለመጠቀሙ ደግሞ ሰርተን ወደፊት የሚሄዱ ጥሩ ነገሮች እያሉ ትተህ ማለፉ ታውቃለህ። እንደዛ ነገሮች ይቆጨኛል። ስለዚህ ያለህን እውቀት በተገቢው ሰዓት በሰዓቱ አልተጠቀምክም፣ አላደረግም። ስለዚህ ታውቃለህ ማድረግ የሚገባው ነገሮች ሁሉ ቀርቷል ብዬ የሚቆጭበት ነገሮች። ስለዚህ በወጣትነትም ማድረግ የነበረብን ባለማድረግ እየተቆጨ ያለው ነገር ማድረግ የሚገባው ነገር አው ቀርቷል ብዬ እሱ ነገር እንግዲህ ቀርቷል ብዬ ነው ማስበው። እሺ እንደው በህይወት ዘመን በጣም ያዘንክበት ጊዜ ላይ ከጎኔ የነበረ አንድ ሰው ጥቀስ ብለህ ማንን ትጠቅስልኛለህ? ባለቤት በብዙ ነገር ከጎኔ ናት። እየጸለየች ምን እያለች ችግር ሲደርስ በመከራም በችግር በጎኔ ያለች እሷ ናት። ከኔ ጋር መከራም ሲኖርም ደስታም ሀዘንም የተቀበለች እሷ ናት። ስለዚህ በመከራም በሀዘንም ውስጥ ሆና የምትመሰገነው ባለቤት ናት። እሺ እንደው አሁን በዚህ ዘመን ላለን ወጣቶች ያው ከኛ ትንሽ በእድሜ ትገፋለህና እንደው የምትመክረን ምን ብለህ ትመክረናለህ? እንደ መሰለህ እናንተ የሚመክሩ ብዙ ነገሮች አሉ። አባትን ታላቆችን ማክበር፣ ታናናሾችን ማክበር፣ ጥሩ ነገር ማድረግ ታውቃለህ። ማድረግ የሚገባው መልካምነት ነገር ማድረግ ታውቃለህ። ሰውን አለመግፋት ታውቃለህ። መስመር የሚወዱ እውነተኛ መንገዶችን ይዘህ መሄድ በቃ አመጽ፣ ሌላ ነገር ሁሉ ዲፒኤም ምናምን ትተህ ጥሩ መስመር ይዘህ መሄድ። ስለዚህ ስለሰጠን ምክር እጅግ በጣም እናመሰግናለን። እንግዲህ ይህንን ሀሳብን ደግሞ ለብዙ ወጣቶች መልእክት ሆኖ ይደርሳል። በሚዲያዎቻችን በኩል ለብዙዎች የምናጋራ ይሆናል። ስለ ምክር እጅግ በጣም እናመሰግናለን። መልካም ጊዜ